ምን እያልሽ ነው? እንድንስማማ አልፈለግሽም ነበር እንዴ? ማለት እኔ አትታረቁ ብያለሁ? እኔ ያልኩት በአንዴ ከልቡ ተጸጽቷል ብለህ ማሰብህን ነው። በዛ ላይ አትርሳ፣ አባዬን የገደለው እሱ ነው። አንተንም ሊገልህ ነበር። ልጃችንም ከመወለዱ በፊት በጣም ብዙ ጊዜ ሊገልህ ሞክሮ ነበር እና ለዚህ ምህረት ይገባዋል? እንደውም እንደሆነው ከሄድን መታሰር ነው የነበረበት። ዴቭ ምን እያልሽ ነው? ስርዓት ይኑርሽ ረፊ። ምንም ቢሆን እኮ ወንድሜ ነው። ጭራሽ መታሰር አለበት ያለሽ? አዎ ልክ ነህ፣ ወንድምህ ነው። እሱ መጎዳት የለበትም። ጉዳቱንም ጭንቀቱንም ሀዘኑንም እኔ ስልልሃለሁ። እሱ ምን በወጣው። ጥሩ ነው ናታን። እስከ ዛሬ ድረስ ማንነት አልገባኝም ነበር። ኤፉ ረፊ አታብዥ። ቆይ ምን ይፈጠርልሽ? ታርቆን ካልበጠበጠ በዛ ላይ ደግሞ እህቱን በጣም ናፍቋት ነበር። እኔ ባላሳዝንሽ እሱ አታሳዝንሽ? እኔ ይህንን ነገር ማመን አልችልም። ከምር ነው ግን እንደዚህ እያወራኛለሁ? የኔ ጨረቃ እንድትረጋጊ እየነገርኩሽ። የኔና አንቺ መጨቃጨቅ ምንም ትርፍ የለውም። ተው። እስካሁንም እዚህ መቀመጤ የኔ ስህተት ነበር። በዚህ ሁኔታ ምንም ማለት አልችልም። አሁን ሄዳለሁ። ወዴት ነው የምትሄጂው? እናቴ ጋር ሄዳለሁ። ስለ ነገሩ ተረጋግቼ ማሰብ አለብኝ። ረፊ ክፍተት አትፍጠሪ። ክፍተት ቢፈጠር የሚሰማ አታስመስል። ምንም እንደማይሰማ እያየሁ ነው። ኡፍ አሁንስ አበዛችሁ። ምንድነው እንደዚህ እንደ ህፃን ትንሽ ነገር በተፈጠረ ቁጥር እናቴ ጋር ማለት? ለምን ይመስልሃል? በአንተ መደበቅ ስላልቻልኩ ነው። አንተ ከለላና መከታ ልትሆነኝ ስላልቻልክ ነው። ኤፉ ስለ ስርዓትሽን ያዥ። ተመለሽ። ቁጭ በል። ከዚህ በላይ ያልተናገርኩ ስለደከመኝ ነው። ጭቅጭቅ አልፈልግም። እንዴት ነህ? ደህና ነኝ። ምን ነበር? መምጣት ትችላለህ? ምንድን ነው? ህፃኑ የሆነ ነገር አለ እንዴ? የተፈጠረ ነገር አለ? አዎ ቶሎ መምጣት ይኖርብሃል። እሺ በቃ መጣሁ። ገኒ እንግዲህ ሉሊትን ከቤት እንድትወጣ ፈልጋ ነበረ፣ ግን እሷ በጭራሽ ልትወጣ አልቻለችም። ምክንያቱም ይህንም የቤቱ ድርሻ ስላለኝ በጭራሽ ከዚህ ቤት አልወጣም በማለት እንግዲህ እምቢ ብላታለች ማለት ነው። እሷም እባክሽን ውጪ፣ ከልጆቼ ጋር አታጣኝ፣ ስለዚህ የግድ መውጣት አለብሽ ምናምን ስትላት፣ አይ እኔ ደግሞ በጭራሽ አልወጣም፣ እኔም የዚህ ቤት ባለ ድርሻ መሆኔን እንዳትረሽ በማለት እምቢ ትላታለች ማለት ነው። በቃ ገኒም ትናደድና በቃ ራሱ ናታን ሲመጣ እንድትወጪ ያደርግሻል በማለት ትታት ትሄዳለች ማለት ነው። ይህ ትታት ብትሄድም እንግዲህ ድንገት ጽዮን ስትመጣ እሷ አሁን እዛው እምቢ እንዳለች እንግዲህ ሳሎን ቁጭ ብላ ስለነበር በጣም ትናደዳለች ማለት ነው። ከጺም ሆነ ኤፍሪ እንግዲህ ባለፈው በጣም ነበር የተናደዱባትና ስለዚህ ፈጣሪ ሆትልና በጣም ትናደዳለች ማለት ነው። እስካሁን ድረስ እዚህ ያለች ማለት ለምንድን ነው ማትወጪ በማለት ተጮሁባታለች ማለት ነው። ጺም ማለት ነው እና ከጺ ጋር ይጣላሉ ማለት ነው። በቃ አልወጣ የምታመጪው ነው ያለው ለሷም እንደዚህ እኔም የዚህ ቤት ባለ ድርሻን በማለት ስትነግራት በዛን ሰዓት ጺ ትናደድና በጥፊ ትላታለች ማለት ነው። እኔ መታሽም ብላ እንዲህ እሷም ልትመታት ስትል አቤል ይመጣል ማለት ነው። አቤል ይመጣና ቶሎ በይ ፖሊስ ሳላመጣ ቶሎ ውጪ በማለት አቤል ደግሞ እንድትወጣ ያደርጋል ማለት ነው። ከዛን አቤል ተከትሏት ይሄዳል ማለት ነው። በሚሄድ ሰዓት የቱ የምትሄድ ምናምን ስል አይ እዚሁ እስቲ ምናምን አላበደችም ልያት በማለት አይ አይሆንም ቁጭ ስትል መጣው ይልና ይሄዳል ተከትሏት ማለት ነው። ኤፉም እንግዲህ በናታን በጣም ተናዳለች ማለት ነው። እሱም እንግዲህ ጠዋት ተነስቶ ቁርስ ሳይበላ እንዲሁም የት እንደመሄድ ሳይነግራት በመሄዱ ውሎ በመምጣቱ በጣም ነው የተናደደችው። እንዴት ነው እንደዚህ የምንኖረው? ደስታህንም ሐዘንህንም በሰዓት አብሬ ካልሆንኩኝ ምኑን ነው አብረን ኖረን የሚባለው? እንደዚህ ከሆነ ምኑን ኖርን በማለት በጣም ትናደድበታለች። በቃ ውግ ብላ ትናደድና ታወራለች ማለት ነው። እሱ ደግሞ እንዴ ለምንድን ነው እንደዚህ የምትሆኝ? ለምን እንደዚህ ትሆኛለሽ? አሁን እኮ ምንም ጠላት የለንም ከያፌት ጋርም ታርቀናል። ለምንድን ነው እንደዚህ የምትዩ በማለት አይ እንደዚህ ከሆነማ እንዴት ነው ችግር የማይመጣ? ለምን እንደዚህ ትላለህ አንተ? እንዴትስ ደግሞ ያፌትን እንደዚህ ታምኗለህ? በማለት በቃ በጣም ትናደድና ትነግሯለች ማለት ነው። እሱም እንዴ ምን ሆነሽ ነው? ወንድሜ እኮ ነው ከወንድሜ ጋር መታረቅ ደስ አላለሽ እንዴ ምናምን ሲላት በቃ የባሰ ትናደዳለች ማለት ነው። እንደዚህ ሲላት እሱ
እሱ እንግዲህ እንደዚህ ያለው ያኔ ቶሎ ትተዋለች ምናምን ብሎ አስቦ ነበረ። እሷ ደግሞ ብድግ ትልና በቃ እናቴ ቤት ነው የሚሄደው ምናምን ትላለች ማለት ነው። እንዴ ለምን እንደዚህ ትያለሽ? ሁሌ የሆነ ነገር በተከሰተ ቁጥር እናቴ ቤት ልሄድ ለምን ትያለሽ? እንደዚህማ አትበይ ምናምን ይላታል ማለት ነው። እሷ ያው እሱ ተደብቆ እንግዲህ ስልክ ያወራል። ያው ከእሷ ለየት ብሎ እሱ አሁን እንደዚህ እያደረገ ያለው እንግዲህ የልጁን ገዳይ እያፈላለገ ነው ያለው ማለት ነው። ለእሷ ግን ያው አልነገራትም። ብቻውን ነው ሁሉን ነገር እያደረገ ያለው። እሱ እንደዚህ የሚያደርገው ተደብቆ ሌሊት የሚወጣው ስልክ የሚያወራው ነገር ደግሞ ምንም ደስ አላላትም ማለት ነው። እንግዲህ በቃ ብድግትልና እናቷ ቤት ለመሄድ እንትን ትላለች። እሱ ኧረ ተይ እንደዚህ አታድርጊ ምናምን እያለ ይለምናታል ማለት ነው። እንግዲህ ያኔት እንግዲህ ሀኒ ወደ ፂ ቤት እየሄደች እያለ እንግዲህ ተከትላት ነበር። ሀኒ ደግሞ ዝም ብላ ስትጠራት በጭራሽ ልትቆም አልቻለች። ምን ሆነሽ ነው እየጠራች ዝም ብለሽ የምትሄጂ ምናምን ትላታለች ማለት ነው። ዘን አይ በቃ እኔና አንቺ በጭራሽ ካሁን ኋላ ጓደኛ መሆን የለብንም። እንዴ ምን አረኩሽ? ለምንድን ነው እንደዚህ የምትሆኝብኝ? አይ በቃ እኔና አንቺ በቃ ይበቃል፣ ከዚህ በኋላ ጓደኞች አይደለንም ብላ ትላትና ትታት ትሄዳለች፣ ተናዳ ማለት ነው ሀኒ። እና በዛን ሰዓት ያኒት ደግሞ የምታደርጋለች ትደውላለች። አሁን ከኔ ጋር ነበረች ተከተሏት ምናምን ትልና አሁንም ለአጋቾቹ መልእክት ታስተላልፋለች ማለት ነው እንዲከታተሏት። እንግዲህ በጣም ተናዳ እንዴት ነው አንቺ እሷን ያመጣሻት በማለት እንግዲህ ስለ ቤት እንግዲህ እያሉ ነበር። አይ ስላሳዘነችኝ እኮ ነው ቤት ያመጣዋት ምናምን ብላ ትነግራታለች ማለት ነው። እንዴ ነው የምታዝኝላት? አንቺ ረስተሽ ነው ልትገለኝ እንደነበረ ያን ሁሉ ያደረገችውን ሁሉ ረስተሽ ነው? አግታኝ እንደነበር ምናምን ረስተሽ ነው ምናምን ትላታለች ማለት ነው። እና በዛን ሰዓት እንደዚህ እያወሩ እያለ ትመጣለች ማለት ነው። ቃል እንግዲህ የላካት ሀኒ እህቱ ትመጣለች ማለት ነው። ከዛን ትናደዳለች ማለት ነው። በዛን ሰዓት ገኒ ደግሞ እንዴ ዛሬ መጣሽ እንዴ ምናምን ስትላት እሷ ተናዳ እንደዛ ስትል እንዴ እንኳን ጤናማ ሰው አንቺ እብድ ራሱ አምጥተሽ ከኛ ጋር እያኖርሽ አይደል እንዴ በማለት እንትን ትላታለች ማለት ነው። ጽይ ማለት ነው። እንደዛም በማለት ገኒን ትናገራታለች ማለት ነው። እኔ እኮ ለእናንተ ብዬ ነው፣ ምንም አታውቁትን ሰው አታስጠጉ ብዬ ነው፣ ምንም አይታወቅ ሰው ለእናንተ ብዬ ነው፣ ክፉንም ደጉንም አታውቁን፣ ዝም ብላችሁ አታቅርቡ ለእናንተ ብዬ ነው በማለት ትነግራታለች ማለት ነው ገኒ። ፂና የቃል ማለት የቃል እህት ሀኒ እያወሩ ነበር። እንግዲህ እንዴት ሆንሽ ከወንድምሽ ጋር ታረቅሽ በማለት ስለ ወንድሞቻቸው ስለ ቤተሰብ ሁሉ እያወሩ እያለ እንግዲህ ኤፉ ትመጣለች ማለት ነው። ስትመጣ እንግዲህ ኮስተር ብላ ነበር የመጣችው። ያው ምክንያቱም ከናታን ጋር ስለተጣላች ማለት ነው። በዛ ምክንያት እንግዲህ ተናዳ ነበር። ሰላም ትላቸውና እንዴ ምን ሆነሽ ነው ምናምን ትላታለች። ምንም አልሆንኩ ምናምን ትላለች። ፂ ደግሞ እሺ በቃ ወደ ላይ ደናውራ እኔና አንቺ ምናምን ትላለች። አይ ችግር የለውም አንቺ ከጓደኛሽ ጋር ተጫዋቺ እዚህ ይሆናሉ ብላ ዝም ትላለች ማለት ነው። እንግዲህ በዛን ሰዓት የቃል እህት እንዴት ትኩር ብላ ታያልታለች ማለት ነው። ታውሳለች ማለት ነው። መቃብር ላይ የተነሳችውን ፎቶ አይታ ነበር እንግዲህ ከቃል ወስዳ ሀኒ ማለት ነው። በቃ እንዴት ነው የምቀርባት እንዴት ነው የምታወቃት በማለት እያሰላሰለች እያለ በቃ ሀኒ ይባላለው የፂ ጓደኛን በማለት ትታወቃታለች። ኤፎም እንግዲህ ስሟን ትነግራታለች ማለት ነው። እና በቃ እንደዛ እያሉ እያለ ትመጣለች ማለት ነው። ገኒ ትመጣን እንዴ ምንድነው ሻይ ማላፈላሽላት ምናምን ትላታለች ማለት ነው። ለፂ እንደዛ ትላታለች። ከዛን ስታያት ኤፎ ኮስትር ብላ ነው ያለችው። ከዛን ይወጣሉ ለሁለት ማለት ነው። ኤፉና ገኒ ወደ ውጪ ይወጣሉ ማለት ሄዳ ምን ሆነሽ ነው ምናምን ብላ ትነግራታለች። ኧረ ምንም አልሆንኩም ትላታለች። ስትጠይቃት ምንም አልሆንኩም እንዴ ምን ሆነሽ ነው? እኔንማ ምንም እኔ እኮ እናትሽ ነኝ፣ ለእኔ ምንም መደበቅ የለብሽም በማለት ራት እንግዲህ ትገፋፋታለች ማለት ነው ገኒ። ያው እሷ ደግሞ ትነግራታለች እኔ ናታንና የያፌት መታረቅ ብዙም እንዳልተዋጠልኝ፣ ምክንያቱም እሱ በጣም አመነው ከቶሎ ብሎ እንዴት ሊቀበለው ቻለ በማለት በቃ ውስጧ እንዳዘነ ከናታን ጋር የተፈጠረው ነገር ሁሉ ትነግራታለች ማለት ነው ለእናቷ። እንግዲህ ቀድማም እንግዲህ ለናታን ነግራው ነበር ማለት ነው። እሱ እንደዚህ መሆን አልነበረበትም። እሱ እስር ቤት ነው መግባት የነበረበት እንጂ ከእናንተ ጋር ታርቆ አንድ ላይ መኖር የለበትም። ምክንያቱም እሱ አባቴን ገሏል፣ እንዲሁም ደግሞ ልጄ ከመወለዱ በፊት ብዙውን ጊዜ ሊገል ሞክሮ ነበር። በቃ ይሄን ሁሉ ባለችው ሰዓት ነው እንግዲህ ናታን ምንም ቢሆን ወንድሜ እኮ ነው ምናምን ብሎ እሷን ሊያረጋጋት የሞከረው ማለት ነው። እሷ እንግዲህ በጭራሽ አልተቀበለችም። በቃ ለእናቷ እንደዚህ ተናዳ ስትነግራት እናቷ ደግሞ አይዞሽ በቃ ተረጋጊ፣ የመጣውን መቀበል ነው፣ ያው አንዴ ይቅር ተባብሏሉ፣ ምንም ማድረግ አይቻልም በማለት እናቷም እንግዲህ ታረጋጋታለች ማለት ነው። አንቺ ከሱ ጋር መጣላት የለብሽም በማለት ትመክራታለች ማለት ነው። ምክንያቱም የእነሱ ግንኙነት እንዲቋረጥ ስለማትፈልግ ትመክራታለች ማለት ነው ልጇን።
ከመከረቻት በኋላ እሷን በቃ ንፋስ ልቀበል ብላ ትሄዳለች ማለት ነው። ከቤት ትወጣለች ማለት ነው። እንግዲህ አቤልም እንግዲህ ወደ ናታን ሂዶ ነበር ማለት ነው። ሂዶ እሱም ይነግሯል ማለት ነው። ሉሊትን ሲከታተላት እንደነበረና ያለውን ነገር ሁሉ ይነግሯል ማለት ነው። እሱም ደግሞ እንዴ ምንድን ነው እሱ የምትነግሪው ማለት ይደነግጣል ማለት ነው። እሱም እንግዲህ ሉሊት እንዳላበደችና ተከታትሏት በነበረ ሰዓት ትልቅ መኪና ውስጥ እንደገባች እና እንዲሁም ደግሞ ከዚህም በፊት ለያፌት ይሰራ የነበረው ታሪኩ እንደነበረበት እንዳየ ይነግሯል። በዛን ሰዓት በጣም ይደነግጣል ማለት ነው። እንዲህ እንደዛ ከሆነ የልጅ ገዳዮች ውስጥ እጁ አለበት በማለት በቃ በጣም እንትን ይደነግጣል ማለት ነው ናታን። ምክንያቱም እሱ የልጁን ገዳይ እያጣራ ባለ ሰዓት እንግዲህ ያለው መረጃ ትዝታን ነው እያሰበ የነበረው፣ ግን ሉሊትንም እዛ ውስጥ እንዳለች አድርጎ ያስብና በጣም ይደነግጣል ማለት ነው። ተነስ አሁን በቃ ያለችበት ያየበት ቦታ መሄድ አለብን በማለት ሲለው አቤል ደግሞ ያረጋጓል ማለት ነው። አይ አሁን አይደለም እንደዚህ አይደለም በማለት ያረጋጓል ማለት ነው። እሱ ደግሞ በጭራሽ አይሆንም ምናምን ይልና ይነሳል ማለት ነው። እንግዲህ ኤፉ ደግሞ ከቤት ለወክ ብላ በወጣች ሰዓት እንግዲህ ቃልን አግኝተው ነበር። ከዛም በፊት እንግዲህ ቃልም ቤት እያለ ስልክ ተደውሎለት ነበረ። ያው እንግዲህ ኤፎ ልጅ እንግዲህ ቃል ጋር ያለ እሱ ሰዎች ጋር አስቀምጦ ነው ያለው ማለት ነው። እንግዲህ ያንን እንግዲህ እሱም ይደነግጥና ምንድን ነው የተፈጠረ ችግር አለ በማለት አይ በቃ ልጁ የሆነ ነገር አለ ምናምን ህፃኑ የሆነ ነገር አለ ምናምን ሲል አይ ምንም ችግር የለም በቶሎ እንድትመጣ ብሎ እንግዲህ ሂዶ ልጁን አይቶ ነበር የመጣው። በዛን ሰዓት እንግዲህ ኤፉ ብቻዋን ወክ እያደረገች እያለ ያያታል ማለት ነው። እንግዲህ መቼም ሆን ብለ ነው እንጂ አሁንም አጋጣሚ አይደለም እንዴ ምን ማለትሽ ነው? አይ አንተ እንደዚህ እያደረክ ያለሁማ የሆነ ነገር ቢኖር ኧረ እኔ ምንም አይደለም እኔ ሰላማዊ ሰው ነኝ ምናምን ይላል ማለት ነው። እሷ በጭራሽ እኔ አላምንህም ትለዋለች ማለት ነው። ቃልን እንዴት ነው ከዚህም በፊት 2 ቀንም ባሌን አግኝተዋል እና ይሄ ነገር ውሸት ነው ትለዋለች ማለት ነው። እሱ ደግሞ እንደምንም ብሎ ያሳምናታል ማለት ነው። በጭራሽ እኔ እኮ መንገደኛና ሰላማዊ ሰው ነኝ ምንም ከአንቺ ፈልጌ አይደለም አላቅሽም ምናምን ይላታል። እሷ በጭራሽ አለች እኔ ከአንተ ጋር በአጋጣሚ ሆነ በምንም ከአንተ ጋር መተዋወቅም መቀራረብም አልፈልግም ትለዋለች ማለት ነው። እዛ እሱ እንደምንም ብሎ እያሳሳቀ እንግዲህ አብረው ይጫወታሉ ይቀራረባሉ ማለት ነው። እና ይዝናናሉ አብረው ማለት ነው። ብርድ ሲሆን ደግሞ ኮቱ ምናምን ጃኬቱን አውጥተው ያለብሳታል ማለት ነው። እና እንዲህ እያሉ እንግዲህ በጣም ብዙ ጊዜ አብረው ይቆያሉ ማለት ነው። ቃልና ኤፉ ማለት ነው። እንግዲህ ናታን እንግዲህ ያው ወደ ሉሊት መሄድ ፈልጎ ነበረ። አቤል እንደምንም ብሎ ያስቀረዋል ማለት ነው። እንግዲህ መሻሽቶ ስለነበረ በቃ የግድ ቤት መሄድ አለብኝ እንዴ ለምንድን ነው የምትሄድ ስል በቃ ይነግሯል። ሁሉም ነገር ከኤፉ ጋር የተፈጠረውን ነገር ይነግረዋል ማለት ነው። በቃ እና እጄ ላምጣት እንግዲህ ጨረቃ የዛ ቤት ነው እናቷ ጋር ብላ ሄዳለች ይልና አብሮ ይሄዳሉ ማለት ነው። እንግዲህ በዛ ሰዓት ናታን ከመድረሱ በፊት ሉሊት ደግሞ ዝንጥ ብላ ለባብሳ ጃንጣውን ይዛ መታ በሩን ታንኳኳለች ማለት ነው። ከዛ በሩን ደግሞ የከፈተው ዳጊ ነበር ማለት ነው። እንዴ ለምን መጣሽ ምን ሆነሽ ነው ምናምን ይላታል ማለት ነው። እንዴ መብቴ ነው በቃ ቤቴ እኮ ነው በማለት አይ አላስገባሽም ምናምን ይላታል። ይኸው ብትረጋጋ ይሻልሃል አንተን ወደ ውጭ አውጥቼ ነው በሩን ምዘጋብ በማለት ትገባለች ወደ ውስጥ ማለት ነው። እሱ ደግሞ እንዲህ አይሆኑ ምናምን እያለ በቃ ውስጥ ትገባለች ይከተላታል ማለት ነው። እንግዲህ ውድ የዩቲዩብ ቤተሰቦች እንግዲህ ይሄ ቪዲዮ የሚደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁም ባላችሁ